እና ጥሩ ነው። ፍልስፍና ፊሎሶፊ መማር ይጠቅማል፣ ለብዙ ነገሮች ይጠቅማል። ለምንድን ነው ነገሮችን ልክ እንደመጣ እንዳንቀበል ማለት ነው። ማፈላሰፍ ሪዝኑን ለህይወታችሁም ይጠቅማችኋል። አንዴ ምን አነሳው ምን ያቀርታል መሰላችሁ? ቴዎሎጂ ተማርኩና የሃይማኖት ትምህርት ዲግሪ ያለኝ ዲፕሎማ ዲግሪ ማለኝና ከዚህ በተጨማሪ ማለት ነው። ለምሳሌ ላይ መጽሐፍ ላይ ምንድን ነው እግዚአብሔር መጀመሪያ ላይ ምንና ፈጣሪ አለ ካል ደግሞ እግዚአብሔር አለ ካል ያለው እግዚአብሔር አንድ ነው ወይስ ከዛ በላይ ነው ምለውን ያድናል ማለት ነው። ቢኮዝ አንድ ነው ማድልበት ምክንያት አለ። ሌላ ቦታ ላይ ይመጣበታል ወይ ደግሞ if God is እዚህ ጋር ወይ ይመጣበታል። እነሱ በሃይማኖቱ አንድ ነው የምንለው if so what are the attributes of God or characteristics of God God አለ የምንል ከሆነ ደግሞ ፈጣሪ አለ የምንል ከሆነ መገለጫዎቹ ምንድን ናቸው? በምንድን ነው የሚገለጸው ነው? ኔቸሩ ምንድን ነው? ምን ይወዳል? ምን አይወድም? ምን ይጠላል? ኔቸሩ ማወቅ አለብን ማለት ነው። ምን ይፈቅዳል? ምንድን ነው የማይወደው? if God is both all good and all powerful, why does evil exist? አሁን እግዚአብሔር ወይ ደግሞ ፈጣሪ ምንድን ነው የምንለው? all good ፈጣሪ በቃ መልካም ነው። አላህ መልካም ነው እንላለን አይደል? እሺ all powerful ከሱ በላይ ኃያል የለም ወይ ደግሞ ጉልበት ያለው አቅም ያለው ፓወር ያለው የለም እያለ ነው። so why does evil exist? evil ወይ ደግሞ evil የምንለው መጥፎ ነገር ለምንድን ነው ታዲያ የምንለው? ፈጣሪ ሁሉን ቻይ ከሆነ ፓወርፉል ከሆነ ከሱ በላይ ፓወር ያለው አካል ከሌለ ኤቪልን ለምን አላጠፋ? ወይ ደግሞ የሰይጣን አሰራር ማለት ነው። if God exists, what is his relationship to human beings? ከሰው ልጅ ጋር ያለው ሪሌሽንሺፕ the real order of everyday life አሁን ከእግዚአብሔርና ወይ ደግሞ ከፈጣሪና ፈጣሪ ከሰው ልጅ ጋር ያለው ሪሌሽንሺፕ ምንድን ነው? ከሌላኛው ዴይሊ የምንኖርበት ሪል ወርልድ ጋር ያለው ሪሌሽንሺፕ ወይ ደግሞ እያንዳንዱ ቀናችን ላይ ያለው ፈጣሪ ያለው ሪሌሽንሺፕ ምንድን ነው? አንትሮፖሎጂካል አስፔክት አሁን ቴዎሎጂን የሚያጠና ሰው ይህንን ሁሉ ለዚህ ሁሉ ጥያቄ ያነሳል ነው። በዚህ ዓለም በዚህ ፍልስፍና ላይ የሚሳተፍ ሰው ሁሉ ስለዚህ ጉዳይ ያጠናል ነው። አንትሮፖሎጂካል አስፔክት አንትሮፖሎጂ is about the human beings ስለ ሰው ልጅ ያጠናል። ስፔሻሊ ካልቸር ጋር የተያያዘ ነው የሚያጠናው። what is the relationship between mind and the body of a human being? ይሄኛው ደግሞ እዚህ ጋር ምንድን ነው የሚያነሳው? what is the relationship between mind and the body of human being? ቅድም ያነሳሁላችሁ ማለት ነው። የአእምሮና የሌላው የኛ ቦዲ ሪሌሽንሺፑ ምንድን ነው? is mind more fundamental than body? የኛ አእምሮ ከሌላው በላይ ፈንዳሜንታል ነው ወይ? ወሳኝ ነው ወይ? ተፈላጊ ነው ወይ? ቤዚክ ነው ወይ? or with body depending on mind ሌላው የኛ አካል ዲፔንድ የሚያደርገው ማይንድ ላይ ነው or vice versa ወይ ደግሞ ማይንድ ነው ከሌላው ጋር ላይ ዲፔንድ ነው የምትገኘው ነው ያነሳል። what is human's moral status? Are people are good, evil or morally neutral? እዚህ ጋር ሰው ልጅ ሲፈጠር መልካም ሆኖ ነው የተፈጠረው ወይስ ክፉ ሆኖ ነው የተፈጠረው ወይስ or is it kind ምለው ነው መፈጠሩ ማለት ነው። ሲፈጠር ሆኖ ወይስ መጥፎ ወይ ደግሞ ኢቪል ሆኖ ነው የተፈጠረው ወይስ ኒውትራል ነው? የሰው ልጅ ጥሩ ነገር አለው አይደለም? ልክ እንደዛው ተንኮሉም ከባድ ነው። የሚሰራው ተንኮልም ከባድ ነው።
what extent are individuals are free? ምን ያህል ግለሰቦች ነፃ ናቸው to implement their free will? Do human beings have free will? እነዚህ ጥያቄዎች ያነሳና does each person have a soul? እያንዳንዱ ሰው ነፍስ አለው ወይ? if so, what is it? ያ ነፍስ ነው ያለው ነገር ምንድን ነው የሚለው ነገር ቅድም እንዳልኳችሁ ማለት ነው። ነፍስ እንለው ምንድን ነው የሚለውን ጥያቄ ያነሳል። ontological aspect. Ontology states about the nature of existence or life. What's that የሚለውን ያጠናል። ህይወት ማለት ምን እንደሆነ የሚያጠና ነው። Let's proceed to the next one. Epistemology. What is the branch of philosophy that says about the nature, scope, meaning, and the possibility of knowledge? Study about the nature of knowledge. የእውቀት ምን አይነት ባህሪያት አለው ብለው ኔቸሩ ያጠናል። ስኮፕ ውስጥ ከምንድን ነው? ስፋት ውስጥ ከምንድን ነው? እውቀት ምለውን ሚኒንጉ ምንድን ነው? እውቀት ማለት ምን እንደሆነ ፖሲቢሊቲ ኦፍ ኖሌጅ እነዚህን ያጠናል። ዲስ ኢሹስ ኦፍ ኖሌጅ ኦፒኒየን ትሩዝ ፎልሲቲ ኦር ፎልስነስ ስለ እውነት ያጠናል። ስለ ውሸት ያጠናል። ስለ ሰው ሀሳብ ያጠናል። ስለ ኖሌጅ እውቀት ያጠናል። ስፔሻሊ ሂውማን ኖሌጅ reason ስለ ምክንያት ያጠናል። ስለ ኤክስፒሪየንስ ያጠናል። ስለ ፌዝ ኦር ቢሊፍ ያጠናል ማለት ነው። እነዚህ ሁሉ ነገሮች የሚያጠና ነው። So we can say epistemology is referred to the theory of knowledge as it deals with knowledge. Knowledge የሚያጠና ስለሆነ theory of knowledge ነው ብለን or study of knowledge ብለን መግለጽ እንችላለን። The word epistemology is derived from Greek words episteme, which refers to knowledge or understanding, and logos, which refers to study of. Thus, we can say epistemology is the study of knowledge. We don't mostly look at me at it's a branch of philosophy that study about the nature, scope, and meaning of knowledge. You get ምን እንደሆነ especially human knowledge ምን እንደሆነ የሚያጠና ነው። There are questions raised under epistemology. What is knowledge የሚለውን ያጠናል። What does it know? What does it mean to know? ማወቅ ማለት ምንድን ነው? አንድ ሰው አወቀ ስንል ምን ማለታችን ነው? ደግሞ እኔ ያወቅኩ ስል ምን ማለት ነው? የሚለውን ያጠናል። What is the source of knowledge? Is it experience or reason? knowledge ከየት ነው የምናገኘው? የእውቀት ምንጭ ከየት ነው? ወይ ደግሞ ምንድን ነው? Is it experience or reason? Reason ማለት በጥናት የተደገፈ reason ማለት ነው። No is experience ነው። ለምሳሌ መርዝ እንደሚገል እናውቃለን። ያንን ቴስት አድርገን ካየነው ኤክስፒሪየንስ ነው ወይስ ከኤቪደንስ ነው ወይስ ከሪዝን ነው? በጥናት የተደገፈ ነው። ይሄ እውቀት በጥናት የመጣ ነው እንጂ መርዝ የጠጣማ ተርፎ ቁጭ ብሎ አው ገዳይ ነው ወይ ደግሞ እንደዚህ ነው ብሎ አይችልም። ሌላኛው ደግሞ ከኤክስፒሪየንስ የምናገኘው እሳት ያቃጥላል። ቅድም እንዳነሳሁላችሁ ማለት ነው። እሳት ማቃጠሉን ስለማያውቅ እሳት ልጅ ወዴት ነው የሚሮጠው? እሳት አንድ ቀን ካስነካችሁ በኋላ ግን ሁለተኛ አይነካም። because he is experienced ቀምሶ አይቷል እንደሚያቃጥል ማለት ነው። ኤክስፒሪየንስ ምን ያቅተዋል ማለት ነው። እሳት ያቃጥላል የሚለውን ነገር ኖሌጅ ያቅተዋል ማለት ነው። ድጋሚ አይነካም። እንደው እናንተ ይዛችሁን ስትጥሉ ይቷል መጀመሪያ ነጥቶ ሳያቅስ ወደዛ ነው የሚወጣው። so no ways እውቀት የሚባለው ነገር ከሁለቱ ነው የሚገኘው። as it we can get knowledge from experience and reason, or is it from only experience, or is it from only የሚለውን ነገር ያጠናል ነው። how can we be sure that what we perceive through our senses is correct? እዚህ ጋር ሴንስ የምናደርገው ነገር ወይ ያቃጥላል ወይ ያሳዝናል ወይ ደግሞ ያስደስታል ወይ ደግሞ ይበርዳል ብለን ሴንስ የምናደርገውን ነገር ያንን ትክክለኛ መሆኑን እንዴት ነው እርግጥ ማለት? አሁን ለምሳሌ እሳት ያቃጥላል ማለት ነው። how we can be sure? ወይ ደግሞ ቅድም እንዳልኳችሁ ከፍሪጅ የወጣ
በረዶ የሰራ ውሃ እንደዚህ ይዘን አንድ 2 ደቂቃ 3 ደቂቃ መቆየት አንችልም። ቢኮዝ የሚሰማን እንትን አለ፣ ቅዝቃዜ አለ። ያንን እንዴት ነው ሹር የምንሆነው? ትክክለኛ ነው በቃ እንደዚህ ነው ብለን ኤቪደንስ ለማግኘት እንዴት ነው ሹር መሆን የሚቻለው? What makes knowledge different from belief or opinion? እውቀትን ማመን ወይ ደግሞ belief እና ሐሳብ ምንድን ነው ልዩ የሚያደርገው? What is truth? እውነት ምንድን ነው? How can we know a statement is true? አንድ ነገር ስቴትመንት ትሩ ነው ለማለት እንዴት ነው የምናውቀው? ፎልስ ቢሆን ያን ስለነዚህ ነገሮች ያጠናል። A major aspect of epistemology is related to the source of human knowledge. This knowledge እውቀት ምንጩ ከየት ነው የሚለውን ያጠናል ነው። This is that is it experience is source of knowledge or is it እንዳልኳችሁ ማለት ነው የትኛው ነው ወይስ ከሁለቱ ነው knowledge የሚገኘው የሚለውን ያጠናል ነው። ካጠና በኋላ ምንድን ነው የሚያስቀምጠው? እነዚህ ሶርስ ኦፍ ኖሌጅ ያላቸውን እነዚህን ያስቀምጣል። There are 5 source of knowledge as of epistemology. የሰው ልጅ እውቀት የምለውን ነገር ያጠናል ብለናል። ከየት ይገኛል? ሶርሱ ምንድን ነው የምለው። ስለዚህ ሁለቱን ጥያቄዎች ካነሳ በኋላ knowledge can be acquired from empiricism or from what we sense. Sense ከምናደርገው ከሪዝን intuition, revelation, authority ከነዚህ እውቀትን ማግኘት ይቻላል ብሎ ያስቀምጣል ከአምስቱ። The next one is axiology and the logic. ሰዓታችን አልደረሰም አይደል? We do have a time. Yes. And once stand up and relax. ተነሱና እስኪ ሪላክስ አድርጉ። ያቋቋቸው አንዳንዴ እሺ አሁን ይሄን በስልክ አይመጣም እና ልምምድ ማድረግ ያለባችሁ ምንድን ነው? 40 ደቂቃ አይደለም ክላስ 45 አይደለም 2 ሰዓት ቁጭ ብሎ መማር ማለት ነው። እንዳያዝጉ አይደለም ማለት ነው። ከዚህ በኋላ እንጠብቃችሁ ፈጣሪ ደርታችሁ ደግሞ ማስተር ስትሄዱ አንድ አስተማሪው ቤት ሰዓት ይገባል 6 ሰዓት ይሆናል። ስለዚህ 4 ሰዓት ቁጭ ብሎ መማር። ድንገት ሽንት ከመጣ አስፈቅደው መውጣትና መመለስ። ለ10 ደቂቃ ለ5 ደቂቃ ዋጋ ብለውን ነገር ያጠናል። ለሰዎች የምንሰጠው ዋጋ፣ ለሌላ ማቴሪያል የምንሰጠው ዋጋ ያጠናል። what is value? what is the word that we give for something? ለያንዳንዱ ነገር ለያንዳንዱ ሰው ይሁን ለሌላ ቁሳቁስ ይሁን ለእንስሳም ይሁን ለዓለም ላይ ያለው ነገር የምንሰጠው ዋጋ ምንድነው ብለው ስለ ዋጋ ያጠናል ማለት ነው። what is the value that we give for something? Axiology asks the following question. ጥያቄዎችን ያነሳል። what is value ብለው ጥያቄ ያነሳል። where does values came from? የምንሰጠው ዋጋ ከየት ነው ያመጣል? እንዴት ነው የፈጠርነው? ማን ነው የፈጠረው? የሰው ልጅ ዋጋ ቢስ አይደለም፣ ዋጋ አለው አይደል? ቅድም እንዳልነው እንስሳም እንደዛው ዋጋ አለው። ዓለም ላይ ያለ ሁሉ ዋጋ ያለው ነገር ነው። ዋጋ የሌለው አልተፈጠረም፣ የለም። ዋጋው ግን ይለያያል። ቅድም እንዳልኳችሁ ማለት ነው። አንዳንዱ በገንዘብ ሌላው በገንዘብ አይደለም፣ በተለያየ ነገር ነው የምንለካና ያንን ዋጋ ከየት አመጣን? how do we justify our values? የራሳችንን ዋጋ ለምሳሌ አንድ ሰው እኔ ዋጋ ያለኝ ሰው ነኝ ካለ እንዴት ነው ያንን እንዴት ነው የሚያስበው? በብር ነው የምገምተው ወይስ በምንድን ነው የምገምተው ወይስ በሌላ ነው? እንዴት ነው justify የምናደርገው? how we reason out or justify or reflect on our values? እኛ የምንማረው ትምህርት ቫልዩ አለው ስንል የምንማረውን ትምህርት ያገኘነውን ዕውቀት ቫልዩ እንዴት ነው የምንለካ? እንዴት ነው የምንገልጸው? how we justify the knowledge that we get through learning course? how do we know what is valuable? ዋጋ አለው የሆነ ነገር ብለን ስናስብ ያንን ነገር እንዴት ነው የምንለየው? ይሄ ነገር ዋጋ አለው ስንል ዝም ብለን ነው ከሰው ሰምተን ነው የምንለው ወይስ what kinds of values are exist? ቅድም እንዳልኳችሁ ምን አይነት ዋጋ ነው ያለ? ለሰው የሚሰጠው፣ ለቁሳቁስ የሚሰጠው፣ ለእንስሳት የሚሰጠው፣ ለውሃ የሚሰጠው፣ ለኦክሲጅን፣ ለሌላ ነገር የሚሰጠው ዋጋ ምንድነው ነው?
can it be demonstrated that one value is better than the other? አንድ ዋጋ ለሆነ ነገር የምንሰጠው ዋጋ ለሌላ ነገር ከምንሰጠው ዋጋ ይለያል ወይ? ያን እነዚህ ሁሉ ጥያቄዎች ያነሳና ጥናት ያደርጋል ነው። አዚዮሎጂ ዲልስ ዊዝ ዘ above and related issues of value in three areas. አዚዮሎጂ እንግዲህ ስለ ቫልዩ ያጠናል ሲባል ከምን ጋር ያያይዞ ነው? related with ethics, aesthetics and social or political philosophy. እነዚህ አንፃር ነው የሚያጠናው። አንድ ethics ኖርማል ኤቲክስን ሰከንድ ሴሚስተር ላይ ፈጣሪ ካደረሰን በደንብ ትማራላችሁ። ሲቪክስ ላይ ሞራል ሲቲዝንሺፕ በእኛው ዲፓርትመንት ስለሆነ የሚሰጠው በደንብ ያስቀምጣል። እዛ ዋትስ ኤቲክስ የሚለው አንድ ቻፕተር 1 ትንሽ ነካል፣ ቻፕተር 2 ላይ በጣም ዲቴል ያስተምራል ማለት ነው። ኤቲክስ አክሲዮሎጂ ስለ ቫልዩ የሚያጠናው ከነዚህ አንፃር ነው። ዊዝ ሪሌቲንግ ዊዝ ኤቲክስ ከነዚህ ጋር ያያይዞ ነው። አስቴቲክስ እና ሶሻል ፖለቲካል ፊሎሶፊ. So when we say ethics, it raises various questions, or we can say ethics is the study of what is good, what is bad, what's right, what's wrong, what is acceptable, what is unacceptable, what is moral and what is immoral from the actions and the behaviors of human being. Yani second system is better. So እዚህ ጋር ኤቲክስ የሚያነሳው ጥያቄ አለ። ዋት ኢዝ ጉድ ኦር ዋት ኢዝ ባድ? ጥሩ ነገር ምንድን ነው? ደግሞ ጥሩ ነው ስንል በኤቲክስ እንትኖች አሉ። ኤቲካል ወርድስ የሚባሉ ወርዶች አሉ። ኤቲክስን እንትን ዲቴል ስትማሩ ኤቲካል ወርድስ የምንላቸው ቅድም የጠሯቸው ማለት ነው። ጉድ፣ ባድ፣ ራይት፣ ሮንግ፣ አክሰፕተብል፣ አንአክሰፕተብል፣ ሞራል፣ ኢሞራል የነዚህ ሚኒንግ ያጠናል ነው ኤቲክስ። ሶ ቢፎር ዩዚንግ ዘ ወርድ ጉድ ዊ ሃቭ ቱ ኖው ዘ ሚኒንግ ኦፍ ጉድ። ጥሩ የሚለውን ቃል ስንጠቀም ከመጠቀማችን በፊት ጥሩ ማለት ምንድን ነው? ዊ ሃቭ ቱ ዲፋይን። ባድ የሆነ ነገር መጥፎ ነው ስንል መጥፎ የምትለውን ቃል ሳንጠቀም በፊት ማለት ምንድን ነው ማድረግ አለብን? ዊ ሃቭ ቱ ኖው ዘ ሚኒንግ ኦፍ ባድ ቢፎር ዩዚንግ ዘ ወርድ ባድ። ዋት ኢዝ ራይት ኦር ሮንግ? ራይት ልጅ እንዳልኳችሁ እዚህ ጋር ዋትስ ኮሬክት እያለ ነው። ሮንግ የነዚህ ሚኒንግ ያጠናል ነው። ዳስ ጋድ ኤግዚስት? ይሄው አሁን ጥያቄው ያነሳል። ፈጣሪ አለ ወይ? ሶ አለ ብለን እንቀበልና ኢፍ ሶ ኢዝ ሂ ኢዝ በረበረን ሩህሩህ ነው ለሰው የሚያዝን ነው ወይስ ጨካኝ ነው? እንዴት ነው ፈጣሪ ሩህሩህ ነው? or is it God is kind or benevolent? ለሰው የሚራራ ነው ወይስ ጨካኝ ነው? ለሰው የሚራራ ነው። እሺ ምንድን ነው የምትይ? ሩህሩህ ነው እና ሰውን ለምን ይገላል? ሰው ሲሞት ማን ነው የሚገለው? ለምሳሌ በአክሲደንት ካልሆነ ለምሳሌ አርጅቶ የሚሞት አለ። ማን ነው የሚገለው? በቃ ጊዜው በቅቷል። ጊዜው በቅቷል። ማን ነው እንዲበቃ ያደረገው? ጊዜውን ያገደመው ማን ነው? ሁሉን ቻይ ነው ካል ነው። አሁን ጥያቄ አለ። ያው ሁሉን ቻይ ከሆነ አንዳንዴ የመኪና አደጋ ሰውን ይገላል አይደል? ያንን ማስቀረት ይችላል ማለት ነው። እሳት አደጋ ተነስቶ ቤትን ያቃጥላል። ያንን ማስቀረት ይችላል ነው። ቢኮዝ ሁሉን ቻይ ነው። ግን እዚህ ጋር ምን ብለናል? ሩህሩህ ነው ብለናል አይደል? በነበልንት ነው ብለናል። አንዳንዴ ይጨክናል ማለት ነው። ቢኮዝ አንተ በመኪና እንደምትገደል ዛሬ እያወቀ አንተን ካላዳነ በቃ ጨካኝ ነው ማለት ነው። እሺ እዚህ ጋር if God is benevolent or kind, why he creates evil things? መጥፎ ነገሮችን ለምን ፈጠረ? ለምሳሌ ሞትን የእሳት አደጋ
የውሃ አደጋ፣ የጎርፍ አደጋ ኤቭሪቲንግስ የምንላቸው ማለት ነው። በሽታ ለምን ፈጠረ? ሰው ለምን ይታመማል? ለምን ይሞታል? ረሃብን ለምን ፈጠረ? በቃ እንደዚሁ እንድትኖር ማድረግ እኮ ይችላል እኮ ቢኮዝ ሁሉን ቻይ ነው ብለናል። God if God does not create evil things, መጥፎ ነገሮችን እሱ ካልፈጠረ then there must be another creator. ሌላ ፈጣሪ ያለ ማለት ነው። እነዛ ላይ ፈጠረው who is that? Ethics can be grouped into three broad categories. Categories of ethics እንላለን. Normative ethics, meta ethics and applied ethics. እነዚህን ቅድም ያልኳችሁ ሰከንድ ስቴፕ ላይ በደንብ ኢንዲቴል ትማራላችሁ። ከአንዳውቱ ደግሞ what is normative ethics, what is meta ethics ወይ ደግሞ non normative ethics ይባላል meta ethics ሌላኛው ስሙ እና what applied ethics ወይ ደግሞ general ethics ይባላል። እነዚህን ከአንዳውቱ ታነባላችሁ ኢንዲቴል ማለት ነው። Let's discuss about aesthetics. Aesthetics is the theory of beauty. It cares about beauty. ቁንጅና ምንድነው ምለውን ያጠናል ማለት ነው። ቁንጅና ምንድነው ምለውን ያጠናል። What is beauty? It states about the particular value of our artistic and aesthetic experiences. ስለ አርቲስቲክ አሁን ለምሳሌ በአርት ውስጥ ምንድነው የምንገልጸው? ቁንጅናን እናደርጋለን አይደል? አንድ ወንድ ሴቷን ቆንጆ ነሽ፣ ታምራለሽ ብሎ እያደነቀ ይዘፍናል። ሴቷም እንደዚሁ ማለት ነው። ቃላቶቹን እኔ በደንብ ባይመጣልኝም ሙዚቀኞች፣ አርቲስቶች ይችላሉ ማድነቅ። ያ ምንድነው ነው ያለው ቆንጆ ነሽ፣ ታምራለሽ ወይ ደግሞ ታምራለህ ያልነው አትራክቲቭ መሆኑን የሚገልጽ ነው ወይ? ቁንጅናን ይገልጻል ወይ? የምንጠቀማቸው ቃላቶች ያንን ስለ ቢዩቲ ያጠናል ሲባል እሱ ነው። it does deals with the particular value of beauty. ለቢዩቲ ለቁንጅና የምንሰጠው ቫልዩ ምንድን ነው? ዋጋ ማለት ነው። አርቲስት ለአርት ቁንጅና በአርት ነው የሚገለጸው። ለአርት የምንሰጠው ኢንጆይመንት ቢኢንጆይ ዊዝ ቢዩቲ የሆነ የሚያምር ነገር ስናደርግ ደስ ይለናል አይደል? we can enjoy. it gives us mental satisfaction. የአእምሮ ደስታ ይሰጠናል። አሁን ለምሳሌ አንዳንድ ለምሳሌ ፓርክ ስንሄድ እንስሳቶችን ወይ ደግሞ የተለያየ ነገሮችን አይተን ለመደሰት ነው አይደል? ቢዩቲ ስለሆነ መጥፎ ቢሆንስ አንድም ጥሩ ስለሆነ ለማየት እንሄዳለን። ምን ለማግኘት ነው? to enjoy ጥሩ ነገር ወይ ደግሞ ደስታን ለማግኘት ነው። to get happiness or pursuit because of the pursuit of enjoyment. ለዛ ነው የምንሄደው። sensory or emotion የኛም ፊሊንግ እንዲቀይር ነው የምንሄደው ማለት ጥሩ ፊሊንግ እንዲሰማን እንዲያደርግ ነው። there are different typical questions raised by our aesthetic. what is art? art ምንድነው የሚለውን ያጠናል። what is beauty ያጠናል። what is the relation between art and beauty? art እና beauty ወይ ደግሞ ቁንጅናና አርት ሪሌሽንሺፓቸው ምንድን ነው የሚለውን አርት በቢዩቲ ነው የሚገለጸው ወይስ ቢዩቲ በአርት ነው የሚገለጸው የሚለውን ያጠናል ነው። what is the connection between art, beauty and truth? art አንደኛ ቢዩቲን ይገልጻል፣ ሁለተኛ እውነትን ይገልጻል። ልክ እንደዛው በተመሳሳይ ቢዩቲ ደግሞ አርትን ይገልጻል። አርት ደግሞ ወይ ደግሞ ቢዩቲ ደግሞ ትሩዝን ሊገልጽ ይችላል ነው። እነዚህ ጥያቄዎች ኖርማሊ ከእንትኑ ማንበብ የሚችሉት ስለሆነ yes proceed over. ሳስ ነው ሀያ አስር okay social or political philosophy says about
the meaning of government meaning ብቻ ሳይሆን ስለዚህ እቺን ጨርሰን እንመጣለን ማለት ነው። social or political philosophy says about or raise about questions regarding the form of government or which form of government is the best one. Forms of government እንማራለን። አውቶክራሲ አለ፣ ሞናርኪካል አለ፣ ዲክታተርሺፕ አለ፣ ዲሞክራቲክ ፎርም ኦፍ ገቨርንመንት አለ። የትኛው ነው ቤስት ፎርም ኦፍ ገቨርንመንት የሚለውን ጥናት ያደርጋል ነው። among the forms of government which one is the best one? Is it democracy? Is it dictatorship? ወይስ አውቶክራቲክ ፎርም ኦፍ ገቨርንመንት ነው ወይስ ሞናርኪካል ፎርም ኦፍ ገቨርንመንት ነው ቤስት ነው የምንለው የትኛው ነው የምለውን ያጠናል ነው። what economic system is best? economic system የትኛው ነው ቤስት የሚሆነው? is it command economic system? is it capitalism is the best economic system የምለውን ያጠናል ማለት ነው። or feudal system አሁን ለምሳሌ በኃይለ ሥላሴ ጊዜኛ feudal system ነው ስንጠቀም የነበረው እንዳገር። ከዛ በደርግ ጊዜ command economic system፣ በኢህአዴግ ጊዜና አሁንስ ካፒታሊዝም ነው የምንጠቀመው። so which one is best የሚለውን political philosophy ወይ ደግሞ social philosophy ያጠናል ነው። what is justice or injustice? ፍትህ ምንድነው? የፍትህ ጉድለት ወይ ደግሞ ፍትህ ማጣት ምንድነው የሚለውን ያጠናል። It also deals about what is society, does society exist? society ምንድነው የሚለውን ያጠናል። society አለ ወይ የሚለውን ያጠናል። if it does, how does it come to exist? society የሚባል እንዴት ተፈጠረ የሚለውን ጥናት ያደርጋል። how are civil society and government come to exist? ገቨርንመንት እንዴት መጣ ወይ ደግሞ መንግስት እንዴት ተፈጠረ? ሲቪል ሶሳይቲ ደግሞ ከፖለቲካ ነፃ የሆነ ማህበረሰብ እንዴት ተፈጠረ? ወይ ደግሞ ሌላ ከፖለቲካል ፓርቲ አባልነት ውጪ ያለው ማህበረሰብ እንዴት ተፈጠረ ነው ሲቪል ሶሳይቲ ስንል። ወይ ደግሞ የመንግስት የፖለቲካል ፓርቲ አባል ሆኖ ወደ መንግስት የመሆን የመጣ መንግስት የተባለው እንዴት ተፈጠረ የሚለውን ጥያቄ ያነሳል። are we obligated to obey all laws of the state? ሁሉንም የሀገር ህግ አንድ ኢንትሮዳክሽን እስከዚህ እንዳደረግነው ሎጂክ ተመልሶ መጣ። if the study of the right or correct or precise reasoning to be logical። አሁን ለምሳሌ አንዳንዴ ሰምታችሁ ከሆነ አንዳንድ ሰው የሆነ ጉዳይ ላይ ሀሳብ ሲሰጥ ማለት ነው ይሄ ሀሳብማ ሎጂካል አይደለም እንላለን። ምንድነው ሎጂካል አይደለም እያልን ቺንክ ቃል ስንጠቀም ምን እያልን ነው? he didn't present precise reason, correct reason አይደለም ያቀረበው እያልን ነው። ስለዚህ right reason ብለው ወይ ደግሞ reasoning correct reasoning ብለውን ትክክለኛ የሆነ ምክንያት አለበት ብለውን ያጠናል ነው። logic deals with formulating or creating the right principles of reasoning when we reason out or when we criticize something or when we support and raise any idea on something, we have to follow the right principles of reasoning. አንድ ነገር ስንተችም ስንደግፍም right reasoning መጠቀም አለብን ነው። ፕሪንሲፕሉን መጠቀም አለብን ነው። አንደኛ ምንድነው? we have to be positive thinker፣ በጥላቻ አይደለም። ሁለተኛ ያንን ሐሳብ ብቻ ነው የምንተቸው ወይ ደግሞ የምንደግፈው እንጂ ሰውየውን አይደለም፣ ወይ ደግሞ ያን ግሩፕ አይደለም፣ ወይ ደግሞ ያንን ሀገር አይደለም። ያንን ያቀረበውን ሰው ሳይሆን ግሩፕ ሳይሆን ሀገር ሳይሆን ወይ ደግሞ ሌላ ሳይሆን ሐሳቡን ነው የምንተቸው፣ ሐሳቡን ነው የምንደግፈው። ፕሪንሲፕሉ እሱ ነው። ያንን ፕሪንሲፕል መከተል አለብን ነው። and developing scientific methods of evaluating the validity or rationality and soundness of others' arguments. Others may argue on our views. እኔ ያቀረብኩት ነገር ላይ ሌላው ሰው ወይ ደግሞ ሌሎች ሐሳብ ሊያቀርቡ ይችላሉ። ሶ ያንን ሐሳብ ሎጂካል ሆኜ ምን ማድረግ አለብን? Is it their view is sound or not? ወይ ደግሞ ተቀባይነት ያለው ነው ወይስ አይደለም? ሌሎች በእኔ ሐሳብ ላይ ያቀረቡት ነገር is it sound or not ብለውን ነገር ወይ ደግሞ
እውነትም የሚያሳምን ነው ወይስ አይደለም ብለውን ነገር እንዴት ማየት እንዳለብን ያንን ሜትር ያስተምራል። የሰዎችን ሐሳብ የሰዎችን ትችትም ይሁን ድጋፍም ይሁን እንዴት የሰዎችን ሐሳብ ኢቫሉዌት ማድረግ እንዳለብን how to evaluate ብለው የሚያስተምር ነው። The following are among the questions raised by logic. እነዚህ ጥያቄዎች ያነሳል። What argument or reasoning? ምክንያታዊነት ምንድን ነው? ወይ ደግሞ አርጉመንት ምንድን ነው? What does it mean to argue or reason out? አንድ ሰው ምክንያታዊ ሁን ስንለው ምን ማለታችን ነው? እከሌ ምክንያታዊ ነው ስንል ምንድን ነው? What is argument or what is reasoning out? What makes an argument valid or invalid? When we give argument on something or when we reason out regarding something, what is it that makes valid or invalid? የኛን አርጊውመንት ቫሊድ ወይ ደግሞ ተቀባይነት እንዲኖረውና ወይ ደግሞ ተቀባይነት እንዳይኖረው የሚያደርገው ነገር ምንድነው? ክራይቴሪያው ምንድነው? What is sound argument? ተቀባይነት ያለው ምክንያት ወይ ደግሞ sound argument ምንድነው? Or how we evaluate the acceptance level of our argument? What is the relationship that premise or evidence and conclusion have in argument? የሆነ ነገር አርጊው ስናደርግ ያ ማለት ስንተች ወይ ደግሞ ስንደግፍ ፕሪሚስ አለ ኤቪደንስ አለ የምናቀርበው ኤቪደንስ አለ። ከዛ በኋላ ኤቪደንሱ ላይ ዲፔንድ ሆነ ኮንክሉዥን እንሰጣለን። ለምሳሌ በአንድ ጉዳይ ላይ አንደኛ ፕሪሚስ እንሰጣለን ኤቪደንስ ይሄንን ጉዳይ እኔ የምተቸው በዚህ ምክንያት ነው። ስለዚህ ይሄ ነው ብለን ደግሞ ኮንክሉዥን እናስቀምጣለን። ያ የሰጠነው ኤቪደንስ እና ኮንክሉዥን መካከል ያለው ሪሌሽንሺፕ ምንድነው ብለውን ያጠናል ነው። Importance of learning philosophy. I think this almost we left with two slides. ምንድነው ፊሎሶፊን መማር ጠቀሜታው ምንድነው? What is the importance of learning philosophy? First, intellectual or being knowledgeable. እውቀት ያለው ሰው ነው to get knowledge. እውቀት ቅድም ያያቸዋለሁ የማይገባበት አይደለም። ስለ አርት፣ ስለ ቢዩቲ፣ ስለ ሃይማኖት፣ ስለ ፖለቲካ፣ ስለ ኢኮኖሚ፣ ስለ ሁሉ ነገር ነው የሚያጠና፣ ስለ ላይፍ ያጠና። So to be knowledgeable and behavioral independence. This is the ability to develop one's own opinion and belief. የራስን ሐሳብ እና ምናምንበትን የራሳችንን እምነት ለማጎልበት ይጠቅመናል ነው። እንደዚህ አይነት አብሊት እንደዚህ አይነት ክህሎት እንዲኖረን ይጠቅመናል ነው። reflecting self awareness or self actualization እንዲኖረን ማለት ነው። cannot be realized without clear knowledge of oneself. First ምንድነው self awareness ራስን እንድናቅ ማለት ነው። ስለ ራሳችን እኔ ማን ነኝ ምንድን ነኝ የምለውን ነገር አንድ ሰው ምን ያህል እውቀት አለኝ የምለውን ራሱን እንዲያውቅ ያደርጋል። ከዛ በኋላ ስለ ዓለም እኔ ስለ ራሴ ካወቅኩ በኋላ ስለ ዓለም ደግሞ ከነውጪ ባለው ያለውን ዓለም ደግሞ ምን ያህል ነው የሚያውቀው የምለውን ነገር ራሴን ቁጭ ብዬ አስባለሁ ማለት ነው። የኔን ጉዳይ ከጨረስኩ በኋላ እኔ ማን ነኝ ምን ያህል እውቀት አለኝ ምን ያህል ተመራለሁ ምንድነው የሚያውቀው ምንድነው የማላውቀው የምለውን ነገር ከለየው በኋላ ስለ ሌላ ዓለም ደግሞ ምን አውቃለሁ የምለውን ነገር እንዲያውቅ ያደርገኛል ወይ ደግሞ ይረዳኛል ማለት ነው። እንጂ አንድ ሰው ስለ ራሱ በደንብ ሳያውቅ ስለ ሌላ ጉዳይ ስለ ሌላ ዓለም ስለ ሌላ ፖለቲካ ስለ ሌላ ሶሻል ጉዳይ ኢኮኖሚ ጉዳይ ማጥናት ስለ ሃይማኖት ማጥናት አያስፈልግም ወይ ደግሞ ኢምፖሲብል ነው። It makes us flexible, tolerant and open-minded person. ፍሌክሲብል እንድንሆን ቶለራንት እንድንሆን የሌሎችን ሐሳብ እንድንቀበል ወይ ደግሞ በመቻቻል ከሌሎች ጋር እንድንኖር የሚጠቅም ነው። ክሪኤቲቭ and critical thinking ስኪል እንድንኖር ያደርጋል። ክሪኤቲቪቲ ወደ ጥያቄ ስንገባ ወደ ማፈላሰፍ ስንገባ ጥያቄዎችን እየመለስ
ክሪቲካል ቲንኪንግ ወይ ደግሞ ዲፕ ቲንኪንግ በጥልቀት ነገሮችን ማሰብ እንድንችል ያደርገናል። This is all about chapter 1 በዚህ ደርሰናል።